በሀገር አቀፍ ደረጃ ዘንድሮ ከ1500 ሄክታር በላይ ለብቻ ያለማ ድርጅት አሚባራ ብቻ ነው። ኩራባቸው ዘለቀ እባላለሁ። የአሚባራ ሚድል አዋሽ ዋና ስራ አስኪያጅ። አሁን የምንገኘው በአሚባራ እርሻ ልማት የመልካሰዲ እርሻ 2 ጥጥ ማሳ ላይ ነው የምንገኘው። አሚባራ እርሻ ልማት ወደ ጥጥ ስራ ከተሰማራ ኦልሞስት 30 ዓመታት አልፎታል። በከፍተኛ ደረጃ በአገር አቀፍም ሆነ በዓለም አቀፍ ደረጃ የጥጥ ምርትን በማዘጋጀት በሀገር ውስጥ ለቴክስታይል ኢንዱስትሪው እንዲሁም በውጭ ደግሞ ኤክስፖርት በማድረግ በተለያዩ ወቅቶች ተሸላሚ እንዲሁም ደግሞ ሰብል ጥበቃ ስራ ላይ በተለይ በአውሮፕላን ርጭት እየሰራም ከነበር ከዚህ በፊት ማለት ነው። በጋራ እንግዲህ ከዚህ በፊት በነበረው አሚባራ የሚታወቅበት ስሙ ሲጠራ ራሱ የጥጥ ልማት ነው። አሚባራ ሲባል ኳሊቲ የሆነ ጥጥ የሚመረትበትን ነው የሚያሳየውና እንደ ስሙ አሚባራ አሁን ላይ በጥጥ እርሻ ልማት ላይ እንደ አዲስ አስፋፍቶ በሜካናይዝድ በሆኑ ከዚህ ቀደም ባልነበረ እንዲሁም አሁን ላይ የአርሲ መነኝን ለጂኤምኦ ቫራይቲዎች ነው የምንላቸው እነሱን አምጥቶ በሰፊው በሀገር አቀፍ ደረጃ ዘንድሮ ከ1500 ሄክታር በላይ ለብቻ ያለማ ድርጅት አሚባራ ብቻ ነው። በሁለተኛ ደረጃ ለአፋር ክልል የመጀመሪያ የሆነውን የሰንፍላወር ምርት እሱን እያለማን ነው የምንገኘው። አሚባራ እንደ አዲስ አሁን ራሱን አደራጅቶና አስተካክሎ በሰው ኃይል በማሽነሪ እንዲሁም ደግሞ በአዲስ የአሰራር ስርዓት እርሻውን ወደ ማዘመን እየሄደን ያለው ማለት ነው። ጊዜውን የተከተለ ቴክኖሎጂን ኢንትሮዲዩስ የማድረግ ስራው አንደኛውና ሁሌም ሰስተነብል የሆነ ፕሮዳክቲቪቲንም ፕሮፊታቢሊቲንም አቴን ለማድረግ ከሚያስፈልጉ ነገሮች ውስጥ አንዱ እንደሆነ ይረዳል። ከማኔጅመንቱ ጀምሮ ከታች እስከ ላይ አሁን ላይ እየገቡ ያሉ ማሽነሪዎች አሉ። ከጊዜው አንጻር ለማስኬድ አንደኛው የዚህ የከተን ፒከር ነው። ኦሬዲ በፕሮሰስ ላይ ያለ። ሁለተኛ የዚህ የኢሪጌሽን ሲስተሙን ማዘመን ነው። አሁን ከምንጠቀምበት የፋሮ ኢሪጌሽን ወደ ሴንተር ፒቮት ኢሪጌሽን የመቀየር ስራዎችን እየሰራን ያለ ነው። በስትራቴጂክ እቅዳችን መሰረት አሚባራ በስፋት የሚሳተፍባቸው አዳዲስ ዴቨሎፕመንቶች አሉ። አንደኛው እዚህ ያለንበት የመልካሰዲ እርሻ ላይ በ3000 ሄክታር ላይ የሚለማ የሸንኮራ አገዳ ምርት ይኖረናል። ያ የሸንኮራ አገዳ ደግሞ እዚሁ ፕሮሰስ ይደረግና የስኳር ፋብሪካ ይዘጋጅለታል። ሁለተኛው ሰንፍላወርን በአገር አቀፍ ደረጃ ትልቅ አምራች ሆኖ መቀጠል ነው። በአመት 2 ጊዜ በማምረት እስከ 6000 ሄክታር የሚደርስ ልማት ማልማት ነው። ሶስተኛ ደግሞ ከዚህ በፊት የምንታወቅበት ነጩ ወርቅ የምንለው ጥጣችንን ማስፋፋት ነው። ያንንም አስፋፍቶ መስራት አሚባራ ቀጣይ ላይ በቴክኖሎጂ የተደገፈ ምርታማና ውጤታማ የሆነ እርሻ ወይም ሞዴል የምንለው እርሻ ይሆናል ብለን እናስባለን። በአገር አቀፍም በዓለም አቀፍም ደረጃ ደግሞ በጥራትና በከፍተኛ ምርታማነት ለመወዳደር ዝግጁ ሆኖ የሚንቀሳቀስ ድርጅት ይሆናል ማለት ነው።